ታሪካችን የሚጀምረው በአንድ ትልቅ የቢዝነስ ቢሮ ውስጥ ነው። ሺኖ የተባለው ወጣትና ስኬታማ የኩባንያ ዋና ስራ አስፈጻሚ ከረዳቱ ዣኦ ዩዋን ጋር ስለ አዲስ የአሜሪካ ኢንቨስተር መምጣት እየተነጋገሩ ነው። ይህ ኢንቨስትመንት ለኩባንያቸው ህልውና እጅግ ወሳኝ ነው። ሆኖም ኢንቨስተሯ ከተቀጠረው ሰዓት ቀድማ ቢሮ ደጃፋቸው ላይ ትደርሳለች። ዣኦ ዩዋን ወደ ዋናው ስራ አስፈጻሚ ቢሮ ሮጦ በመግባት የቀድሞ ሚስትህን አግኝታት ለምን አልነገርከኝም? የንሻውያን እኮ ውጭ ቆማለች በማለት በድንጋጤ ነግሯል። ሺኖም የሰማውን ማመን አቅቶት ደንገጥም ይላል። ወደ ቢሮው ስትዘልቅ ግን ያቺ ከ5 ዓመት በፊት የሚያውቃት ምስኪን ሴት አልነበረችም። ያንሻዊን ዛሬ የኦዲአይ የተባለው ታዋቂ የፎርቹን 50 ኩባንያ ከፍተኛ የሥራ ኃላፊና ውሳኔ ሰጪ ሆናለች። በመጀመሪያው የፊት ለፊት ስብሰባ ላይ በመካከላቸው ከፍተኛ ውጥረት ይሰፍናል። ሸንያዊን የቀረበውን የቢዝነስ ፕላን በአግባቡ እንዳልተደራጀና ግልጽነት እንደሌለው በመግለጽ ፕሮፌሽናል በሆነ መንገድ ትተቸዋለች። እንዲያው ለዚህ ኢንቨስትመንት ትኩረት የሰጣችሁት አይመስለኝም፣ ጊዜያችሁን አልሻም በማለት ስብሰባውን አቋርጣ ለመውጣትም ትነሳለች። ነገር ግን ሺኖ አስቆማትና ስለ ኩባንያው እውነተኛ ራዕይና ህልም ስሜታዊ በሆነ መንገድም ያስረዳታል። ከ8 ዓመታት በፊት በዓለም ላይ ያየውን ኢፍትሐዊነት ለመቀየርና ሁሉም ሰው እኩል የሆነ የትምህርት ዕድል ወይንም ኤዱኬሽናል ሪሶርስ በኤአይ ቴክኖሎጂ የታገዘ መድረክ ለመፍጠር እየሰራ እንደሆነም ይነግራታል። የንሻዊ ግን በቢዝነስ አይን እያየችው ኩባንያው በአሁኑ ሰዓት ትርፋማ እንዳልሆነና ነፃ ትምህርቶችንም ስለሚሰጥ ህልሙ በገንዘብ ካልታገዘ ሊወድቅ እንደሚችል ታስገነዝበዋለች። ሺኖ ግን ተስፋ እንደማይቆርጥና እሷ ራሷ ዛሬ እዚህ መገኘቷ ኩባንያው ትክክለኛ መንገድ ላይ መሆኑን እንደሚያሳይ በልበ ሙሉነትም ይናገራል። ስብሰባው ካለቀ በኋላ ሺኖ የቀድሞ ሚስቱን የንሻዊን ለራት ይጋብዛታል። ነገር ግን እሷ ስራ ስላለባትና ወደ አሜሪካ ከመመለሷ በፊት የግል ጉዳይ እንደምትፈጽም በመግለጽ ፍቃደኛ ሳትሆን ትቀራለች። በሌላ በኩል የንሻዊን ከቅርብ ጓደኛዋ ሲንዲ ጋር በሆቴል ትገናኛለች። ሲንዲ በቅርቡ ልታገባ በመሆኑ ሁለቱ ጓደኛሞች ደስታቸውን በወይን እያከበሩም ያወራሉ። እዚህ መሃል ሲንዲ ሺኖ ላለፉት ዓመታት ሲፈልግሽ እንደነበረ ታውቂያለሽ፣ እኔም ሆንኩ ባለቤቴ ዣኦ ዩዋን አንድም ቃል አልነገርነውም ነበር ትላለች። የንሻዊን ግን ወደ ቻይና የመጣችው ለሥራ ብቻ እንደሆነና ፕሮፌሽናል መሆንም እንደምትፈልግ ትነግራታለች። ሆነም ጓደኛዋ እጣ ፈንታ እያገናኛችሁ እንደሆነ ሺኖ አሁን በጣም እንደተቀየረና እንደበሰለም ትነግራታለች። በተመሳሳይ ሰዓት ሺኖና ረዳቱ ዣኦ ዩዋን በባር ውስጥ እየጠጡም ያወራሉ። ዣኦ ዩዋንም ቀጠል አድርጎ የቀድሞ ሚስትህን ስታይ አይኖች ለፍለጋ እንደ መብራት ይበሩ እንደነበረ በመግለጽ ይቀልድበታል። የዛሬው ንግግር ድንቅ ነበር፣ እሷ ግን በጣም ተቀይራለች፣ ቀዝቃዛ ሆናለች፣ የመጣቸው ለመበቀል ይሆን ሲል ይጠይቀዋል። ሺኖ ግን ይከላከላል። እሷ እውነቱንና ስህተቱን ታውቃለች፣ ይህ የኛ ኩባንያ መሆኑን እያወቀች አብራ ለመስራት መፈለጓ ትልቅ ትርጉም አለው ይላል። ሺኖ አክሎም ያኔ በጣም ተጎድታ ነበረ፣ ምንም ላደርግላት አልቻልኩም ነበር። አሁን ግን እንደገና ስለመጣች ነገሮች የተሻሉ ሊሆኑ ይችላሉ በማለት ውስጣዊ ተስፋውንም ይገልጻል። ነገሮች ግን በቢዝነስ ብቻ የተወሰኑ አይደሉም። በጥንዶች መለያየት በስተጀርባ ትልቅ የቤተሰብ ጠባሳ አለ። የንሽዌን ወደ ቻይና የመጣችው አንዱ ትልቅ የግል ጉዳይ የታመመችው እናቷን ለመጠየቅ ነበር። እናቷ ሊዮ ቺንግ ኮንግ የመርሳት በሽታ ይዟቸዋል። የንሻዊን እናቷን ሱጆ ወደሚገኘው የአረጋውያን መንከባከቢያ ማዕከል ወስዳት ነበረ። የሚገርመው ግን ሺኖ የቀድሞ አማቱን ሁኔታ ለማወቅና ለማገዝ በድብቅ ወደዚህ ማዕከል ይመላለሳል። ራሱን ደብቆ ስሙን ቼን በማለት በማዕከሉ ውስጥ እንደተራ ሰራተኛና በጎ ፈቃደኛ ሆኖ መስራትም ይጀምራል። ይህን ያደረገው ካለበት ከፍተኛ የጥፋተኝነት ስሜትና ጸጸት የተነሳ ነበር። አንድ ቀን የንሻዊን እናቷን ለመጠየቅ በማዕከሉም ትገኛለች። እናቷ ግን የገዛ ልጃቸውን መለየት አቅቷቸው አላውቅሽም ማነሽ ይሏታል። የንሻዊን እያለቀሰች እናቷን ስታቅፍ እናቷ ስለ ቼን ወይንም ስለ ሰራተኛው ሺኖ መልካምነት ያወራሉ።
እሱ እዚህ ይረዳኛል፣ ጸጉሬን ያጥበኛልም ይላሉ። የንሻዊን ቼን የተባለውን ሰው ማን እንደሆነ ለማወቅም ትጓጓለች። በመጨረሻም አንድ ምሽት የንሻዊንና ሽኖ በማዕከል ውስጥ ፊት ለፊት ይገናኛሉ። ሽኖ አረጋውያንን እየረዳ ስታገኘው እዚያ በጣም ትገረማለች። ሽኖ በታላቅ ጸጸት እዚህ የምሰራው ለራሴ ነው፣ የአክስቴን ሁኔታ ባየሁ ቁጥር ራሴን ይቅር ማለት አልችልም። ያኔ እኔ ያንን ስህተት ባልሰራ ኖሮ ደስተኛ ቤተሰብ ይኖራችሁ ነበር ይላታል። የንሻዊን ግን አሁን የበሰለች ሴት ሆናለች። ለዓመታት በጥላቻ ስትኖር እንደነበረና ሕይወቷን እንዳበላሸው ታስብ እንደነበረም ትናገራለች። ነገር ግን ከአባቷ ሞት በኋላ እሱ ያደረገላትን እርዳታና እናቷን ከስቃይ ለማውጣት ያደረገውን ጥረት ስታስብ ጥላቻዋ እንደጠፋም ትገልጽለታለች። ጥላቻን ይዞ መኖር ስቃይን ያበዛል፣ ከስህተቶቻችን መማር አለብን ትላለች። ከዚያም ያንን ትልቅ ቃልም ትናገራለች። እኔ ይቅር ብያለሁ፣ እባክህ ራስን መቅጣት አቁም፣ የበጎ ፈቃደኝነት ስራውንም ተው፣ ዕጣ ፈንታ ፊት ማንም ተጠያቂ አይደለም ስትል ነጻ ታወጣዋለች። ሽኖ በደስታና በስሜት ተውጦ ይቅርታ ስላደረገችለትም ያመሰግናታል። የንሻዊን ይቅርታ ብታደርግለትም ሙሉ በሙሉ ወደ ቀድሞ ፍቅራቸው ለመመለስ ግን ጊዜ እንደሚያስፈልጋት ታውቃለች። ወደ አሜሪካ የመመለሻዋ ጊዜ እየደረሰ ነው። ነገር ግን ከመሄዷ በፊት ለሺኖ ኩባንያ ትልቅ ድጋፍም ታደርጋለች። ያቀረበውን የቢዝነስ ፕሮፖዛል በአግባቡ ገምግማ ለድርጅቷ ዋና ክፍል በማቅረብ ኢንቨስትመንቱ እንዲጸድቅም ታደርጋለች። ከዛ በኋላ ሺኖ ወደ አንድ ቦታ ልውሰድሽ የሚል ጥያቄም ያቀርብላታል። እሷም ትስማማለች። ሁለቱም በአንድ ወቅት አብረው የተሳሰሩበትን የፍቅር ቁልፍ ለመመልከት ወደ ድልድይ ይሄዳሉ። ቁልፉ በጥቂቱ ቢዝግም አሁን እዚያው አለ። ይህ አንዳንድ ነገሮች መቼም እንደማይቀየሩ ያሳያሉ። ሽኖ በድጋሚ ሕይወቱን እንድታድስና አብረው እንድትኖር ቢጠይቃትም እሷ ግን አሁን ትኩረቱ ስራው ላይ መሆን እንዳለበትና ዕጣ ፈንታ ወደፊት የሚያገናኛቸው ከሆነ እንደገና እንደሚገናኙም ትነግረዋለች። ታሪኩ የሚያበቀው የንሻዊንና ሽኖ ወደ ሸንጋይ ለመብረር በአውሮፕላን ውስጥ ሆነው በሚገጥማቸው የአየር ብጥብጥና የኦክሲጅን መቋረጥ ድንገተኛ አደጋ ነው። ሁለቱም የተቀመጡት የተለያየ ቦታ ነበርና በመሃልም የንሻዊን ሃኒ የት ነህ በማለት ለፍለጋ ተነስታ ትሄዳለች። ሽኖም በተመሳሳይ እሷን ፍለጋ ተነስቶ ይሄዳል። በመሃልም ተገናኝተው በጥልቅ ስሜት ይተቃቀፋሉ። ከዛም በኋላም ወንበራቸውን ይዛሉ። አውሮፕላኑ በሰላም ሸንጋይ ሲያርፍ ሕይወት ምን ያህል አጭርና ውድ እንደሆነች እያንዳንዱን ቅጽበት በሰላምና በፍቅር መኖር እንዳለባቸውም ይስማማሉ። ይህ ልብ የሚነካ ድራማ የሚያስተምረን ትልቅ ቁም ነገር ይቅርታ ለበዳዩ ብቻ ሳይሆን ለተበዳዩም ነፃነት ነው የሚል ነው። በጥላቻና በበቀል ስሜት መኖር የራስን ሕይወት በጨለማ ማጥፋት ነው። የንሻዊን ስኬታማ የፎርቹን 50 ድርጅት መሪ መሆን የቻለችው ጥላቻዋን ወደ ስራና ወደ ስኬት ቀይራ ወደፊት መራመድ ስለቻለች ነው። በሌላ በኩል ሽኖ ላደረገው ስህተት ራሱን ዝቅ አድርጎ በቅንነት በመካሱ እውነተኛ ይቅርታን አግኝቷል። ሕይወት የስብስብና የመለያየት ስብስብ ናት። ዋናው ነገር ግን በጉዟችን ላይ የምናሳየው እውነተኛ ፍቅር፣ ርህራሄና ይቅር ባይነት ነው። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።